ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ዛሬ ደግሞ በሌላ ሀሳብ እንድንነጋገር የእግዚአብሔርን ቃል ሀሳብ እንድንከፋፈል በፊታችሁ መጣሁኝ። ዛሬ የናዝራዊነት ቤት ስርዓት በሚል ሀሳብ እናወራለን። ናዝራዊነት ምን አይነት ነው? ምን አይነት ካራክተር አለው? ናዝራዊ ማለት የተለየ ማለት ነው። እንግዲህ ባይብል ላይ መጽሐፍ ቅዱስ ላይ እንዳለው የቃሉ ትርጉም የተለየ ማለት ነው። እግዚአብሔር ለራሱ የለየው፣ እግዚአብሔር ለራሱ ዓላማ የለየው የቀደሰው ማለት ነው። እንግዲህ እና የናዝራዊነት ቤት ስራ ደግሞ ምን ይመስላል? በህይወቱ፣ በአገልግሎቱ፣ በእያንዳንዱ በህይወት መንገዱ ምን አይነት የህይወት ካራክተር አለው የሚለው ናዝራዊ የሆነ ሰው፣ የተለየ ሰው፣ ለእግዚአብሔር ሀሳብ የተለየ ሰው ምን አይነት የህይወት አይነት አለው የሚለውን በተወሰነ እንግዲህ እግዚአብሔር ባስተማሪኝ ለእናንተ ሼር የማደርግ ይሆናልና እንግዲህ መነሻ ክፍል ዘጸአት ምዕራፍ 6 ከ1 እስከ 12 ያለውን አነባለሁ። በተጨማሪ እናንተ የመሳፍንት መጽሐፍን ምዕራፍ 14 ከቁጥር 6 እስከ 19 እንዲሁም ምዕራፍ 15 ከቁጥር 15 ያለውን ማንበብ ትችላላችሁ። ዘጸአት ምዕራፍ 6 ከቁጥር 1 እስከ 12 ያለውን አብረን እናንበው። በኢየሱስ ስም አነባለሁ። ከዚያም እግዚአብሔር ሙሴን አሁን በፈርዖን ላይ የማደርገውን ታያለህ። ከኃያሉ እጄ የተነሳ እንዲሄዱ ይለቃቸዋል፣ ከኃያሉም እጄ የተነሳ ከሀገሩ ያስወጣቸዋል አለው። እግዚአብሔርም ሙሴን አለው፣ እኔ እግዚአብሔር ነኝ፣ ሁሉን የሚችል አምላክ ሆኜ ለአብርሃም፣ ለይስሐቅ፣ ለያዕቆብ ተገለጥኩላቸው። ነገር ግን እግዚአብሔር በተባለው ስሜ ራሴን አልገለጥኩላቸውም። በእንግድነት የሚኖሩባትን የከነዓንን ምድር እንድሰጣቸው ከእነርሱ ጋር ቃል ኪዳን ገብቻለሁ። ደግሞም በግብፃውያን ስር በባርነት ሆነው ያሰሙትን የእስራኤላውያንን የስቃይ ድምፅ ሰምቻለሁ፣ ኪዳኔንም አስታውሻለሁ። ስለዚህ ለእስራኤላውያን እንዲህ በላቸው፣ እኔ እግዚአብሔር ነኝ፣ ከግብፃውያን ቀንበር አውጣቸዋለሁ፣ ለእነርሱ ባሪያ ከመሆን ነፃ አውጣቸዋለሁ። በተዘረጋች ክንድና በታላቅ ፍርድ እቤዣቸዋለሁ። የራሴ ሕዝብ አደርጋቸዋለሁ፣ እኔም አምላክ ሆናቸዋለሁ። ከግብፃውያን ቀንበር ያላቀቅኳችሁ እኔ እግዚአብሔር አምላክ መሆኔን ታውቃላችሁ። ከዚያም ለአብርሃም፣ ለይስሐቅ፣ ለያዕቆብ እሰጣችኋለሁ ብዬ ወደ ማሉላቸው ምድር አመጣችኋለሁ፣ ርስት አድርጌ እሰጣችኋለሁ። እኔ እግዚአብሔር ነኝ። ሙሴ ይህንን ለእስራኤላውያን ነገራቸው። ተስፋ ከመቁረጣቸውና ከአስከፊ እስራታቸው የተነሳ ግን አላዳመጡትም። ከዚያም እግዚአብሔር ሙሴን እንዲህ አለው፣ ሂድና ለግብፅ ንጉሥ ለፈርዖን እስራኤላውያን ከሀገሩ እንዲወጡ ይፈቅድላቸው ዘንድ ንገረው። እና እንግዲህ በዚህ ክፍል ውስጥ የምናየው የእስራኤል ሕዝብ ለእግዚአብሔር የተለየ ሕዝብ ነው። እግዚአብሔርን የሚያመልክ ለእግዚአብሔር የተለየ እግዚአብሔርን በሕይወት ዘመኑ ሁሉ የሚያገለግል ከእግዚአብሔር ጋር ቃል ኪዳን ያለው ሕዝብ ነው እና በፈርዖን በግብፅ በባርነት ውስጥ ያሉ ህዝቦች ናቸው። እንግዲህ በዚህ ታይም ባይብል መጽሐፍ ቅዱስ ላይ እንዳለው ማለት ነው እና እግዚአብሔር እንዲያመልኳቸው የእስራኤል ህዝብ እግዚአብሔር እንዲያመልክ ለፈርዖን በሙሴ በኩል ለፈርዖን ትእዛዝ የሰጠበት እንዲለቃቸው ከግብፅ እንዲወጡ እንዲፈቅድላቸው ትእዛዝ የነገረበትና ለአብርሃም፣ ለይስሐቅ፣ ለያዕቆብ ወደ ማልላቸው ወደዚያች ምድር እንደሚያስገባቸው ቃል የተናገረበት ነውና እነዚህ ህዝቦች ለእግዚአብሔር የተለዩ ህዝቦች ናቸው። ስለዚህ እነዚህ ህዝቦች የተለዩ ከሆኑ ለእግዚአብሔር የተለዩ ከሆኑ ምን አይነት ህይወት ይጠበቃል? ናዝራዊስ ምን ማለት ነው? እንግዲህ እግዚአብሔር የስርዓት አምላክ ነው። እግዚአብሔር በቤቱ ስንመላለስ በፕሪንስፕል በስርዓት እንድንመላለስ፣ እንድንኖር፣ እንድናገለግለው፣ በህይወት እንድንኖር ይፈልጋል። ምክንያቱም እግዚአብሔር ስርዓት ያለው አምላክ ስለሆነ ነገሮችን በስርዓት ስለሚያደርግ እኛም በእግዚአብሔር ፊት ስንኖር በህይወታችን በየትኛው መንገድ ስንኖር ስርዓት ባለው መልኩ እንድንኖር፣ እንድናገለግለው፣ እንድንመላለስ ይፈልጋል። በእግዚአብሔር ቤት ውስጥ
ስንገባም ሆነ ስንወጣ ስርዓት ባለው መልኩ መመላለስ ይጠበቅብናል። ምክንያቱም እግዚአብሔር ቤት ስርዓት ያለው አምላክ በዚያ ቦታ ስላለ፣ ስለዚህ ልጆቹ ደግሞ የሚያገለግሉት ሎሌዎቹ ደግሞ ስርዓት ባለው መልኩ እግዚአብሔርን ሊያገለግሉ በቤቱ ሊመላለሱ ይገባል። እንደፈቀደ የምንወጣበት፣ እንደፈቀደ የምናደርግበት፣ የመሰለንን የምንናገርበት፣ የመሰለን የምናወራበት ቦታ ስላልሆነ ማለት ነው። አግባብና ለሌላው ጥቅም በሚሆን ለእግዚአብሔር ክብር በሚሆን መልኩ በእግዚአብሔር ቤት ውስጥ ልንገባ ልንወጣ ይገባል ማለት ነው። ማንም ሰው ወዳጅ ቤት ሲሄድ ቤቱ ሲገባ እንደ ቤቱ ስርዓት ነው የሚስተናገደው። እኔ የሆነ ወዳጆቼ ቤት፣ ጓደኛዬ ቤት ወይንም የማውቃቸው ሰው ቤት ሲሄድ እንደፈለግኩ ልሆን አልችልም። ቤቱ በሚያስቀምጠው ስርዓት መልኩ ነው እዛ ጋር ልስተናገድ የምችለው። በቤቱ ስርዓት ሁኔታ ነው ልስተናገድ የምችለው ማለት ነው። ስለዚህ የሰው ቤት ስንሄድ በዚህ አይነት መልኩ እየተስተናገድን የእግዚአብሔር ቤት ውስጥም ደግሞ ስርዓት ባለው መልኩ እንደሚገባ ስርዓቱን በጠበቀ መልኩ ልናመልከው ልናገለግለው ይገባል ማለት ነው። መልክ ያጣ ሁኔታ ምልልስ፣ መልክ ያጣ ስርዓት ባጣ መልኩ በእግዚአብሔር ቤት ውስጥ መመላለስ፣ ስርዓት በሌለው መልኩ መናገር፣ ስርዓት በሌለው መልኩ ማምለክ፣ ይሄ እግዚአብሔርን መዳፈር ስለሆነ የእግዚአብሔርን ቤት ስርዓት መናቅ ስለሆነ በእግዚአብሔር ቤት ውስጥ ስንኖር፣ በቤተ መቅደስ ውስጥ ስንመላለስ፣ ስንገኝ ስርዓት ባለው መልኩ በእግዚአብሔር ፊት እንድንመላለስ ይገባል ማለት ነው። ሌላኛው አይደለም እኛ የሰው ልጆች እኛ አይደለንም፣ መላእኮች እንኳን እግዚአብሔርን ሲያመልኩ ስርዓት ባለው መልኩ ነው የሚያመልኩት። ምክንያቱም እግዚአብሔርን ሲያመልኩት በፊቱ እንዴት መቆም እንዳለባቸው፣ እንዴት ማምለክ እንዳለባቸው፣ እንዴት በእግዚአብሔር ፊት መቆም እንዳለባቸው፣ እንዴት ለስሙ ምስጋና ማቅረብ እንዳለባቸው እግዚአብሔር ስርዓት ሰጥቷቸዋል። አይደለም እኛን የሰው ልጆች በዙፋኑ ፊት የሚቆሙ እነዛ መላእኮች ሲያመልኩት ቅዱስ ቅዱስ ሲሉት ስርዓት ተሰጥቷቸው ነው እግዚአብሔር የሚያመልኩት። ሳምሶን ለእግዚአብሔር ሀሳብ ከመወለዱ ጀምሮ ማለት ነው የተለየ እንደሆነ በዚህ ጊዜ ውስጥም ማለት ያኔ ሳሙኤል ሲወለድ ለእግዚአብሔር የተለየ ሆኖ ነው የተወለደው። እግዚአብሔርን እንደሚገባ እንዲያገለግለው ከምንም አይነት ከሚያረክስ ነገር፣ እግዚአብሔርን ከሚያሳዝን፣ ሰውነቱን ከሚያረክስ ነገር፣ እግዚአብሔር ከሚጸየፈው ነገር በመቆጠብ እንግዲህ ሐና በጸሎቷ ያገኘችው የልመኗ የለቅሷ ውጤት ነው ሳሙኤል እና ብትሰጠኝ መልሼ ለአንተ ሰጣለሁ የተባለ ነው ሳሙኤል እና ለእግዚአብሔር ስራ ለእግዚአብሔር ቤት የተሰጠ የተለየ ናዝራዊ ሰው ነው ሳሙኤል እና ስለዚህ በዚህ ጊዜ ሳሙኤል በእግዚአብሔር ቤት ውስጥ በቤተ መቅደስ ውስጥ ሲያገለግል ለእግዚአብሔር ሲያጥን ከሚያረክስ ነገር ከየትኛውም ነገር በመራቅ ነው ሲያገለግለው የነበረውና ምክንያቱም አንድ የሚያረክስ ነገር ወይንም የሞተ ነገር እንኳን መንካት አይችልም። የሞተ ነገር እንኳን መንካት አይችልም። ምክንያቱም ያንን በነካ ጊዜ እንደሚረክስ ይታወቃል። ነገር ግን በመጽሐፍ ቅዱስ ውስጥ ስናነብ ከሞተ አንበሳ ውስጥ ማርን እንዳወጣ ሬሳውንም እንደነካ አይተናል እና ያንን ሬሳውን በነካ ሰዓት ግን የናዝራዊነት ስርዓቱ የናዝራዊነት ለእግዚአብሔር የተለየ ማንነቱ በዛው ታይም ነው እንትን ያለው የረከሰው ማለት ነው እና ምክንያቱም አንድ ናዝራዊ መንካት የሌለበት አለ፣ መድረስ የሌለበት ቦታ አለ። እግዚአብሔር አትንካ ያለውን አይነካ፣ እግዚአብሔር አድርግ ያለውን ያደርጋል። ስለዚህ ናዝራዊነት ለእግዚአብሔር የተለየ ሰው ማለት ነው። ስለዚህ እኛ አሁን ላይ እየኖርን ነው ያለ ነው ትላንትና ትተን የመጣነውን ማንነት፣ ትላንትና አንገሽግሾን የመጣነው አራግፈን የመጣነው ማንነት ያንን መራራ ነገር
ትተን መተን አሁን እንደገና በእግዚአብሔር ቤት ውስጥ ስንሆን የቀደመውን ነገር ለመንካት የቀደመውን ነገር ለመተው ለማድረግ የቀደመውን አሮጌውን ነገር ያንን አስከፊው መራራውን እግዚአብሔር የማይፈልገውን ነገር እንደገና ለመቅበስ ጣፋጭነቱን ቴስት ለማድረግ እንደገና ወደኋላ የምንመለስ ከሆነ ለእግዚአብሔር አልተለየንም ማለት ነው። ወይንም ደግሞ ራሳችንን እንደገና እናሳድፋለን፣ ራሳችንን እንደገና እናቆሽሻለን። ስለዚህ ለእግዚአብሔር የተለየ ሰው፣ እግዚአብሔርን በሕይወቱ ዘመን የሚያገለግል እግዚአብሔርን ዘመኑ የሰጠው ሰው፣ ለእግዚአብሔር ሕይወቱን የሰጠ ሰው ለእግዚአብሔር እንደሚገባ ተለይቶ ይኖራል። ማንም ተደባልቆ የፈለገውን ነገር ቢያደርግ፣ ማንም ተደባልቆ የወደደውን ነገር ቢያደርግ፣ ማንም እንደፈለገ የስጋ ሀሳብን የዚህ ዓለም ፍቃድ ቢያደርግ ለእግዚአብሔር ተለይቻለሁ፣ እግዚአብሔርን በሕይወቴ ዘመን ሁሉ አገለግላለሁ ብሎ የሚያስብ ከእንደ አይነት ከሚያረክስ እግዚአብሔርን ከሚበድል ከሚያሳዝን ሰውነትን ከሚያሳድፍ መንፈስን ከሚያቆሽሽ የእግዚአብሔርን ሕልውና ከኛ ከሚወስድ ጉዳይ ልንቆጠብ እና ወደ ቀደመው ወደዚያ ወደ አሮጌው የህይወት ማንነት ልንመለስ አይገባ ማለት ነው። እንግዲህ ናዝራዊነት እንግዲህ ለዘላለም ከኛ ጋር ሊኖር ይችላል። ለእግዚአብሔር መለየት ወይም ናዝራዊነት ከወደድ ነው ከፈቀድ ነው እስከ እድሜ ልክ ይሆናል። እኛ ለእግዚአብሔር ተለይቶ መኖርን፣ እግዚአብሔርን ማገልገልን፣ ለእግዚአብሔር ተቀድሶ መኖርን እንግዲህ ይህን ህይወት ከወደድ ነው እስከ እድሜ ልካችን በዘመናችን ሁሉ ስናደርገው የምንኖረው ህይወት ሊሆናል። ካልሆነ ግን ካልወደድ ነው ግን ካልፈለግ ነው ለጊዜው ብቻ ይሆናል ማለት ነው። ለእግዚአብሔር መለየት ለጊዜው ብቻ ሊሆን ይችላልና ስለዚህ እናንተ እግዚአብሔርን የምትከተሉ እግዚአብሔርን የምታገለግሉ በእግዚአብሔር ቤት ውስጥ ያላችሁ እግዚአብሔር የማይፈልገውን ነገር ባለማድረግ ውስጣችሁን ከሚያሳድፍ የኃጢአት ስሜት በውስጣችሁ ከሚፈጠር ነገር ከየትኛው እርኩስ ነገር እግዚአብሔር ከማይፈልገው እናንተን ከእግዚአብሔር ከሚለይ ጉዳይ ናዝራዊነታችሁን ከሚያስጥላችሁ ጉዳይ ክብርን ከሚገፈባችሁ ጉዳይ በመቆጠብ እግዚአብሔርን በቅድስና በማገልገል በእግዚአብሔር ፊት በመሆን ለእግዚአብሔር በመለየት ዘመናችሁን ህይወታችሁን ሙሉ በእግዚአብሔር ፊት እንዲሆኑ እና እድሜያችሁ ሁሉ በእግዚአብሔር ፊት እንዲያልቅ በዚህ ጉዳይ በጣም ትኩረት ሰጥታችሁ በእግዚአብሔር ፊት ልትሆኑ ልትጸልዩ የሚረዳን ጸጋ እግዚአብሔር እንዲሰጠን ዕለት ተዕለት በእግዚአብሔር ፊት ልንሆን ይገባል። ምክንያቱም አንዴ በእግዚአብሔር ቤት ውስጥ እየሆንን ሌላ ጊዜ ደግሞ በዓለም የምንሆን ከሆነ እንግዲህ ወይ በራድ አልሆንክ ወይ ትኩስ አልሆንክ ልተፋ ነው እንደተባለ። ስለዚህ እግዚአብሔር ሳይተፋን በፊት ከፊቱ ሳይጥለን እንደሚገባ በእግዚአብሔር ፊት ቆመን፣ ምክንያቱም አንደኛ ምንም ነገር ለሚወላውል ሰው ምንም ነገር ከእግዚአብሔር አንዳች ነገር እንደማያገኝ የእግዚአብሔር ቃል ይናገራልና ስለዚህ የእግዚአብሔርን ሙሉ በረከቱን የእግዚአብሔር ሙሉ ክብሩን ሙሉ ማንነቱ በህይወታችን ማኒፌስት እንዲያደርግ እንዲገለጥ እግዚአብሔር በህይወታችን እንዲሰራ እንዲታይ በሰው ዘንድ ሁሉ እንዲገለጥ የታወቀ እንዲሆን እንደሚገባ በእግዚአብሔር ፊት እንድንመላለስ በእግዚአብሔር ቤት ውስጥ እንድንመላለስ ስርዓት ባለው መልኩ እንድናገለግለው እግዚአብሔር ይፈልጋልና ስለዚህ ለእግዚአብሔር የተለየን ትውልዶች ነን። እግዚአብሔርን በቅድስና ልናገለግለው እግዚአብሔር በሰጠን እድሜ ሁሉ እግዚአብሔር በሚረዳን ጸጋ በፊቱ አለነውር እንድንመላለስ እንድናመልከው እንድናገለግለው እግዚአብሔር ይፈልጋል። ስለዚህ በዚህ አይነት የህይወት አይነት እንግዲህ በናዝራዊነት የህይወት ስርዓት በእግዚአብሔር ቤት ውስጥ ልንመላለስ በናዝራዊነት የህይወት ስርዓት ከሰዎች ጋር ያለንን ህይወት እንድንመራ እግዚአብሔር ይፈልጋልና እንግዲህ እግዚአብሔር ይህን ህይወት እንድንኖር የእግዚአብሔር ጸጋ በህይወታችን ይብዛ፣ የእግዚአብሔር መንፈስ ይርዳል፣ ሁልጊዜ በፊቱ እንሆን። እንግዲህ በዚህ ሀሳብ የሆነ ትንሽም ቢሆን ፖይንት ውስጣችሁ እንደቀረ ተስፋ አድርጋለሁ። እንግዲህ ስለሰማችሁኝ እንግዲህ ጆሮአችሁን ስለሰጣችሁኝ
ጊዜያችሁን ስለሰጣችሁ እግዚአብሔር ይባርካችሁ። በዘመናችሁ ሁሉ እግዚአብሔር ከእናንተ ጋር ይሁን። መከናወንን ይስጣችሁ። ድላችሁ እግዚአብሔር ይሁን። እግዚአብሔር እንግዲህ ከውድቀት ይጠብቃችሁ። በቤቱ ለዘለዓለም ተተክላችሁ በቅድስና እግዚአብሔርን በማክበር ሕይወት ለዘላለም በፊቱ እንድትኖሩ ጸልያለሁ። እግዚአብሔር ከፊታችሁ ይውጣ፣ ከኋላችሁ ይከተላችሁ። በነገራችሁ ሁሉ እግዚአብሔር ከእናንተ ጋር ይሁን። የትኛውም ያሰባችሁት ነገር አካል ያቀዳችሁት እቅድ በጌታ በኢየሱስ ስም እጃችሁ አካል ይዞ እጃችሁ ይግባ። የሞተባችሁ ነገር በኢየሱስ ስም ይነሳላችሁ፣ እንደገና ህይወትን ይዝራ። ተስፋ በቆረጣችሁበት ቦታ ሁሉ እግዚአብሔር ተስፋን ያድስላችሁ። በጣም እወዳችኋለሁ። እንግዲህ ሰብስክራይብ በማድረግ ሼር በማድረግ እንግዲህ እንድታበረታቱኝ ከኔ ጋር አብረን የእግዚአብሔርን ሀሳብ እንዲህ ባለ ሁኔታ ደግሞ ነገ እየጨመረ የሚሄድ የእግዚአብሔር የቃሉ ብርሃን በእያንዳንዳችን ይበራል። ስለዚህ እንድታበረታቱን እፈልጋለሁ። እንግዲህ ከዚህ በላይ ደግሞ እንዳገለግል፣ ከዚህ በላይ ደግሞ የእግዚአብሔርን ሀሳብ እንዳካፍል እኔም እተጋለሁ። እናንተም ደግሞ እንድታበረታቱኝ እኔ ታናሽ ወንድማችሁን ከጎኔ እንድትቆሙ ሰብስክራይብ በማድረግ ሼር በማድረግ ደግሞ ማስተካከለው ነገር ካለ ኮሜንት በመጻፍ ከጎኔ እንድትሆኑ በጌታ ፍቅር እጠይቃለሁ። እግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ሰላም